ከሁሉ እውነታ ጀርባ ዙተራ እንዳለ ብነግራችሁ ምንድነው የምትሉት? ምናልባት ዙተራ መጀመሪያ ምን እንደሆነ አስረዳንና ቀጣዩን እኛ እንወስናለን ትሉ ይሆናል። እውቀት ካልተተገበረ ወይ እርቢተኛ ነው የሚያደርገው ወይ ደግሞ ባዶነት ነው። አውቄያለሁ ብሎ ምንም በህይወት ላይ ፍሬ አይኖረውም። እነዚህ ሳይንሳዊ እውቀቶች እንዴት በህይወታችን ላይ መተግበር እንደሚችሉ አሁን በትኩረቴ ውስጥ እየወደቁ የሚገኙ ነገሮች ናቸው። ዛሬ ዙተራን በመገንዘብ እንዴት የግል ህይወታችሁ ማሳመር እንደምትችሉ ነግራችኋለሁ። ብሎም ከፍተኛና ዝቅተኛ ዙተራ የሚባለውን በመተርጎም ጥርት ያለ ምልከታ እንዲኖራችሁ አደርጋለሁ። አሁን በቀጥታ እንግባ። ከሁሉ እውነታ ጀርባ ዙተራ አለ። ዙተራም አብዛኛውን እውነታ ከጀርባ ሆኖ የሚመራ ነው። ዙተራ ማለት የሚደጋገም የኃይል ህትመት ፊርማ ወይም ምልክት ነው። ታዲያ ይህ የሚደጋገም ኃይል በአእምሮ፣ በንቃተ ህሊና፣ በተግባር እየተተካካ መወከል ይችላል። ለምሳሌ አዘውትራችሁ ያደረጋችሁት ነገር ማንነታችሁን ፈጥሯል። እናንተም ስለራሳችሁ ሳትናገሩ ዙተራችሁ ቀድሞ ተናግሯል። ጧት እየተነሳ ስፖርት የሚያዘወትር ሰው ደጋግሞ ያንን ነገር በማድረጉ ስፖርተኛ የሚል ስያሜ ሰጥተዋል። ደጋግሞ የሚያነብ፣ ደጋግሞ የሚሳደብ፣ በሁሉም ንጽጽር ውስጥ አንድ ነገር ሲዘወተር ያ ማንነትን ይፈጥራል። ያ ማንነት ደግሞ የዙተራ ውጤት ነው። ከቃል በፊት ዙተራ ያወራል። አንድ ቦታ ስትሄዱ እናንተ ከመናገራችሁ በፊት ቀድሞ ዙተራችሁ ለአካባቢው መረጃን አስተላልፏል። ሴቶች አካባቢ ስትሆን ሴቶች የሚያገሉ ከሆነ ዙተራ እነሱን የሚያቀርብ ሳይሆን እነሱን የሚገፈትር በመሆኑ ነው። በስራ ውጤት ለማግኘት ምርታችሁን በምታስተዋውቁበት ጊዜ ሰዎች የማይቀበሏችሁ ዙተራችሁ እነሱ የሚገፈትር እንጂ እነሱን የሚያቀርብ ባለመሆኑ ነው። በጨለማ የተገነባ በብርሃን ይገለጣል። ማንም በሌለበት አዘውትራችሁ የምታደርጓቸው ነገሮች እንዳለ በአደባባይ እናንተ ሳትናገሩ ቀድሞ ራሳቸው ይናገራሉ። ይህንን በስነ አእምሮ ብንመለከተው ቀድሞ በሰውነት እንቅስቃሴያችሁ የሚገለጥ፣ ቀስ በቀስም መናገር ስትጀምሩ ምን አይነት ሁኔታ ውስጥ እንደምትገኙ የሚያሳብቅ ነው። ዙተራን በሳይንሳዊ ምልከታ ካየነው በቅድሚያ እርግብግብታ ነው። ሁሉም ነገር በእንቅስቃሴ ውስጥና ሁሉም ነገር በእርግብግብታ ውስጥ ይገኛል። እነዚህ እርግብግብታዎች መደጋገም ሲጀምሩ ወደ ዙተራ ያድጋሉ። ያም ዙተራ ደግሞ እውነታን ይፈጥራል። ግንዛቤ ያረፈበት ዙተራን ይገነባል። ዙተራ በሌላ ቋንቋ ግንዛቤም ነው። ግንዛቤ ለምን ካላችሁ ለትክክለኛው እውነታ። ብዙውን ጊዜ እውነታ ስንል በዚህ በሚታየው አካላዊ ዓለም ላይ የቀረቡትን ነገሮች ተመልክተን ነው ይህ እውነት ነው ብለን የምናስቀምጠው። ሶስተኛው ልኬት ወይም ደግሞ ይህ ጠጣሩ እውነታ ደግሞ ነገሮች ተመጥነው የቀረቡበት ቦታ ነው። እንዲሁም ካሰፋ ነው ቅዠት ነው። ታዲያ ቅዠት ነው ሲባል ሙሉ ለሙሉ ሐሰት ነው ማለት ሳይሆን ከሙሉ እውነታ ጎርሎ ተመጥኖ የቀረበ ነው እንደማለት ነው። ስለዚህ እውነታ ስንል የሚታየው ብቻ ሳይሆን ከሚታየው ባሻገር ነው። ይህም በሜታፊዚክስ ጥናት ውስጥ በብዙ የሚገለጽ ሲሆን ግንዛቤ ወደ ትክክለኛ እውነታ በሚያርፍበት ጊዜ እሱም ከሚታየው ባሻገር ነው። ትክክለኛ ዙተራ ላይ ሰው ተገኝቷል ማለት ነው። በዙተራ ውስጥ ከፍተኛና ዝቅተኛ የሚባሉ ስያሜዎች አሉ። ይሄንን ሰዎች ሲመለከቱ ቀጥታ የሚያገናኙት ከስሜት ጋር ነው። ከፍተኛ ዙተራ ደስተኛ መሆን ማለት ነው። ዝቅተኛ ዙተራ ደግሞ ሀዘንተኛ ብለው ይተረጉማሉ። እውነታው ግን ዙተራ ከስሜት ምላሾች ያለፈ ነገር ነው። በሶስተኛው ልኬት ውስጥ እንገኛለንና ንጽጽርን ማምለጥ አንችልም። አንድ ስላለ ዜሮ አለ፣ ቀን ስላለ ማታ አለ፣ ፀሐይ ስላለ ጨረቃ አለ፣ ወንድ ስላለ ሴት አለ፣ ጥሩ ስላለ መጥፎ አለ እያልን በንጽጽር ውስጥ የምንገኝ ፍጥረቶች ነን። ታዲያ ዙተራ መነሻው እርግብግብታ ነውና ወደ ላይ ወደ ታች ማለቱ የማይቀር ነው። እሱም መገንዘብ ግን ከፍተኛ ዙተራ ነው። ይህ ምን እንደማለት ነው? ሰው ደስተኛም ሆኖ ከፍተኛ ዙተራ ሊኖረው ይችላል። ሰው ሀዘን ውስጥም ሆኖ ከፍተኛ ዙተራ ሊኖረው ይችላል። ዋናው ነገር በእውነታ ላይ የላቀ ግንዛቤ፣ ያ በራሱ ከፍተኛ ዙተራ ነው። ስለዚህ ከፍተኛ ዙተራ ከፍተኛ ግንዛቤ ነው። ዝቅተኛ ዙተራም ደግሞ ዝቅተኛ ግንዛቤ ነው። አንድ ሰው ከፍተኛ ዙተራ እንዲኖረው የሚያደርገው ለእውነታ ከፍተኛ የሆነ ግንዛቤ ሲኖረው ነው። እንደዚህ አይነት ምስሎችን የምትመለከቱት፣ ስለ ሳይንስም በደንብ ለማወቅ የምትሞክሩት፣ ራሳችሁንም ለመገንዘብ በይበልጥ በየዕለቱ ራያችሁ ላይ የምትሰሩትም በውስጥም በውጭም ያለውን ዓለም በመገንዘብ ለእውነታ ከፍተኛ ግንዛቤ እንዲኖራችሁ ነው። ያም ደግሞ ከፍተኛ ዙተራ ነው። አንድ ሰው ለእውነታ ከፍተኛ ግንዛቤ የሚኖረው ከሚታየው ባሻገር እውነታ እንዳለ ሲገነዘብ ነው። አንድ ሰው ደግሞ ዝቅተኛ ዙተራ የሚኖረው እውነታን በሚታየው ብቻ ሲፈርጅ ነው። ዙተራ የማይፈለገውን እውነታ የሚፈጥረው ግንዛቤ በማይፈለገው ነገሮች ላይ ሲውል ነው። ዝቅተኛ ዙተራ በሚታየው ሁሉ ነገር መተርጎም ነው። በኢጎ መመራት ነው። ኢጎ ሲባል የተለየ ነገር አይደለም። በዚህኛው ዓለም ውስጥ ለምትለማመዱት እውነታ ሁሉ አስፈላጊ ነገር ነው። ነገር ግን ቅባ ምስል ነው ወይም የተቀባባ መልክ ነው። ይሄንን ለማግኘት እንደዚህ መሆን አለብኝ፣ ስሜ እንዲህ ነው፣ ስራዬ እንዲህ ነው፣ የመጣሁበት ማህበረሰብ እንዲህ ነው። በአጠቃላይ ነገሮችን ሁሉ በሚታየው ብቻ ለመተርጎም በመጣር ሂደት ውስጥ የተፈጠረ ነው። ሰዎች እዚህ ጋር የማይገነዘቡት አንድ ነገር አለ። በሚታየው ነገሮችን መተርጎም የውጫዊ እውነታ ስሜትን እንዲቀይር መፍቀድ ነው። ስሜትም የዙተራን ከፍተኛውን ክፍል ይይዛልና የውጫዊ እውነታ ስሜታችሁን መቋጠር ቻለ ማለት ዙተራችሁን በውጫዊ እውነታ ቁጥጥር ስር በመሆኑ ቅይር ላይም ይገኛል። በዚህም የተነሳ የማትፈልጉት እውነታ ውስጥ ነው ራሳችሁን ሁልጊዜ የምታገኙት። ለዚህም ይመስላል ብዙ ሰዎች ተናዳጅ፣ ጭንቀታም፣ ፈሪ የሆኑት።
ነገራቸውን በሙሉ በሶስተኛው ልኬት ውስጥ በሚያዩት ነገር ብቻ በመተርጎማቸው ኃይላቸውን በሙሉ አሳልፈው ለውጫዊ ሁኔታ በመስጠታቸው የሚደጋገመውም የኃይል ህትመታቸው ወይም ደግሞ ዙተራቸውም ደግሞ የማይፈልጉት ነገር ላይ ይውሏል። ያም ዑደትን እየሰራ የማይፈልጉት እውነታ ውስጥ ምንጊዜም ራሳቸውን ያገኙታል። ስለዚህ የማትፈልጉት ስሜት ውስጥ የገባችሁት በቅድሚያ ለእውነታ ትክክለኛው ግንዛቤ ስለሌላችሁ ነው። ይህም በዚሁ አገላለጽ ዝቅተኛ ዙተራ ስላላችሁ ነው። መፍትሄው የጠራ ምልከታ ማበጀት ነው። እውነታ በሚታየው ብቻ ሳይሆን የእናንተው ነጸብራቅ መጽሔተ ተፈጥሮ መሆኑን መገንዘብ ነው። የጠራ ምልከታ የጠራ ዙተራ ነው። ይህም ደግሞ የጠራ የግል እውነታ ነው። የህይወታችሁን ልምምድ በምታገኙት በምታዩት ጠጣር ሆኖ በቀረበላችሁ ውጤት ከመተርጎማችሁ በፊት ሁሉ የውስጥ ነጸብራቅ መሆኑን በመገንዘብ በቅድሚያ የውስጥ ዓለማችሁን አስተካክሉ። ይህንንም ለማድረግ ከፍተኛ ዙተራ ይኑራችሁ። በግል የኔን አንድ ለአንድ እገዛይን የሚያገኙ ተጽዕኖ ፈጣሪዎች፣ የድርጅት መሪዎች፣ ሌሎቹም አቅሙ ኖሯቸው በተጠና መንገድ በደረጃ ማወቅን ለሚፈልጉ ምንጊዜም የማስጀምራቸው ከዙተራ ነው። ይህንኑ መረጃም በትረካ መጽሐፍ መልክ አንድ በአንድ በደረጃ ስላቀረብኩት እንድትመለከቱት ጠቁማለሁ። በመጨረሻም ሰው ዙተራውን ለማስተካከል ምንድን ነው ማድረግ ያለበት? ሰው ዙተራውን ለማስተካከል ዙተራውን የሚገነቡ ነገሮችን ማስተካከል ይጠበቅበታል። የአንድን ሰው ዙተራ በዋነኝነት የሚገነቡት ሀሳብና ስሜት ናቸው። ተግባርም ይህንን ሲከተል በውጤት መልክ ወደ አካላዊ ዓለም የሚቀርብም ነው። የአንድ ሰው ሀሳብ በተለይም ደግሞ በስሜት የተደገፈ ሀሳብ እሱ ለሚፈልገው እውነታ የሚውል መሆን አለበት። በዚህን ጊዜ እሱ ለሚፈልገው እውነታ የሚደግፍ ዙተራ ነው የሚኖረው። ሁሉ ሀሳብ በእውነታ ላይ ተጽዕኖ የለውም። ተጽዕኖ ያለው ሀሳብ በስሜት የተደገፈ ሀሳብ ነው። በኳንተም ፊዚክስ ምልከታ ሀሳብ ብቻውን ኤሌክትሪክ ነው፣ ይህም ንዝረት ነው። በዚሁ ጥናት ስሜት ደግሞ መግነጢስ ነው፣ ይህም ስበት ነው። ሶስተኛው ልኬት እውነታም ደግሞ የኤሌክትሪክና የመግነጢስ ጣምራ ነው። በዚህም አንድ ሀሳብ በስሜት ሲደገፍ ሙሉ ውጤት የማምጣት አቅሙ ከፍተኛ ነው። የስሜት መሪ ልብ ነው፣ የሀሳብ መሪ ደግሞ አንጎል ነው። በሌላ ምልከታ የአንጎልና የልብ ጣምራ ሙሉ ውጤትን የሚያመጣ ነው። ሰው በልቡም እንዳሰበ እንደዛው ነው። ልብ በአካል ላይ የስሜት መሪ ነው። ሰው በልቡ ያሰበው በሌላ ምልከታም ሀሳብ ሲደመር ስሜት ነው። ሌላው ሰው ዙተራውን ለማስተካከል ትኩረቱ የሚጓዝበትን ለሚፈልገው እውነታ የሚመግብ ማድረግ አለበት። ትኩረት የሚጓዝበት ኃይል ይጓዛል። አንድ ሰው አብዝቶ የማይፈልገው እውነታ ላይ የሚያተኩር ከሆነ የማይፈልገው እውነታ ነው የሚለማመደው። ትኩረቱን ለሚፈልገው እውነታ በማድረግም ዙተራው ለሚፈልገው እውነታ የሚገነባ እንዲሁም ማድረግ ይችላል። እምነት፣ እርግጠኝነት፣ ሌላም ነገሮች አሉ። በዋነኝነት እነዚህን ነገሮች ማስተካከል ከቻለ ሰው ዙተራውን ያስተካክላል። የሰው ዙተራ ሲስተካከል የግል እውነታም የተስተካከለ ሆኖ ይቀርባል። አሁን በእውነታ ላይ ስልጣን የሚሰጣችሁ መረጃ አግኝታችኋል። ዙተራችሁን አስተካክሉ፣ እውነታችሁንም አሳምሩ።